ረጅም ሰዓት የስልክ ስክሪን ላይ ወይም የኮምፒውተር ስክሪን ላይ ብዙ ጊዜ የሚያሳልፉ ከሆነ የአይን መድረቅ፣ የአይን መቅላት ወይም የአይን ማሳከክ ካለ ይህ ቪዲዮ ለእርሶ ነው። ስክሪን ታይም የምንለው ስክሪን ያላቸው ኤሌክትሮኒክስ መጠቀሚያዎች ላይ የምናሳልፈው የጊዜ ብዛት ነው። ይህም ስልኮቻችን፣ ታብሌት፣ ኮምፒውተር፣ ቲቪ እያየን የምናሳልፈውን ጊዜ ያካትታል። እንደሚታወቀው ህጻናት ልጆችና በመካከለኛ እድሜ ያሉ ወጣቶች ብዙ ጊዜያቸውን ስልኮቻቸው ላይ ያሳልፋሉ። ይህ ደግሞ አይን ላይ ከፍተኛ ጉዳት ያስከትላል። በቀን ውስጥ ከ2 ሰዓታት በላይ የስክሪን ጊዜ እንዲኖረን አይመከርም። በጣም ብዙ ጊዜያችንን ጨረር ባላቸው ኤሌክትሮኒክስ መጠቀሚያዎች ላይ ስናዘወትር በአካላዊ ሰውነታችን እንዲሁም የአእምሮ ጤንነታችን ላይ ተጽዕኖ ያመጣብናል። ለምሳሌ የአይን መድከም፣ ራስ ምታት ወይም ሄዴክ፣ የተዛባ የእንቅልፍ ጊዜ፣ ለድብርት፣ ለጭንቀት፣ ከሰዎች ጋር ያለን አካላዊ ግንኙነት መቀነስ እንዲሁም በህፃናት ላይ የእድገት ውስንነት እንደ ልብ ተንቀሳቅሶ መጫወትን መቀነስ ያመጣል። ስለዚህ ህፃናት በቀን ውስጥ ስልክ ላይ ወይም የኮምፒውተር ላይ የሚያሳልፉትን ጊዜ በአግባቡ መቆጣጠርና መከላከል ተገቢ ነው። ስክሪን ታይም ከሚያመጣቸው አንዳንድ ጉዳቶች ለመከላከል የሚጠቅሟችሁ ነገሮች ልንገራችሁ። ይህም የእንቅልፍ ሰዓታችሁ ከመድረሱ በፊት ምንም አይነት ስልኮችን አለመጠቀም፣ ትንሽ ጊዜ ስክሪን ላይ ካሳለፋችሁ በየመሃሉ እረፍት መውሰድና የስልክ አጠቃቀማችሁን ከውጭ እንቅስቃሴያችሁ ጋር ባላንስ ማድረግ ይገኙበታል። ሌላኛው መፍትሄ ደግሞ ብሉ ከት ሌንስስ ያላቸው መነጽሮች ከስክሪን ጋር በምንገናኝበት ጊዜ መጠቀም የዘረዘርናቸውን ጉዳቶች ለመከላከልና የአይን ጤንነታችንን ለመጠበቅ ይረዳናል። ለዚህም ተክለ ሃይማኖት ጠቅላላ ሆስፒታል የመነጽር ሽያጭ አገልግሎትን መጀመሩን ሲያበስር በታላቅ ደስታ ነው። ልምድ ባካበቱ የአይን ስፔሻሊስት ሐኪሞቻችን በዘመናዊ መሳሪያዎች በመታገዝ የአይን ምርመራ ካደረጉ በኋላ መነጽር ከታዘዘሎ እዚሁ እኛ ጋር የተለያዩ የሳይት መነጽሮችን በፈለጉት የቅርጽ አይነት ማግኘት ይችላሉ። ተክለ ሃይማኖት ጠቅላላ ሆስፒታል፣ ዓላማችን ህሙማንን መርዳት ነው። ተክለ ሃይማኖት ሆስፒታል